ኢትዮጵያና ኢጅፕት ስልጣኔ መነሻው አባይ ነው። በተለይ ምንጩም አባይ ነው። ከክርስቶስ ልደት በፊት ወደ 5000 ዘመን ያደርሱታል በጣም አጥኞችና ይሄ ስልጣኔ ከፍተኛ ደረጃ የደረሰ ሲሆን በተለይ ጥቋቁር ፈርዖኖች ግብጽን ጨምረው የሚገዙበትና ግብጻውያን በፈርዖኖቻቸው በስልጡን ፈርዖኖቻቸውና ኩፉን በመሳሰሉ ከፍተኛ ፒራሚዶችን በመገንባት ጭምር ስልጣኔውን ወደ ላይ ከፍታ ደረጃ ላይ ያደረሱ ናቸው። ከነዚህ መካከል ታሪክ አጥኚዎች እንደሚናገሩት ወደ 18 የሚጠጉ ፈርዖኖች ኢትዮጵያውያን እንደነበሩና በእነዚህ ጊዜ ደግሞ ስልጣኔው ከፍተኛ ደረጃ ላይ እንደደረሰ ነው ጥናቶች የሚጠቁሙት። እንግዲህ በዛ ዘመን ኒል ይሉታል፣ ነሃል ይሉታል። ነሃል ሪቨር ይባላል። ነሃል ሪቨር ማለት በግዕዝ ቋንቋ ራሱ ንሂር ማለት ነሃር ማለት ፈሳሽ ማለት ነው፣ ወንዝ ማለት ነው፣ ጅረት ማለት ነው፣ ባለብዙ ወንዝ ማለት ነውና ነሃል ሪቨር ወይም ነሃር ሪቨር በመባል ይታወቃል። ነሃር ማለት ቃሉ በግዕዝ እንጠቀመዋለን፣ ፈሳሽ ማለት ነው፣ ከፍተኛ ወንዝ ነው፣ ጅረትንም ይጠቁማል። ባለብዙ ውሃዎችን ስለሚጠቁም እንግዲህ ክቡራን ተመልካቾቻችን ይሄ ቃል ራሱ በደንብ መታወቅ እንዳለበት ሐሳብ አስተያየት እንሰጣለሁ። በአጠቃላይ ግን የዓለምን ስልጣኔ ስንመለከት ወንዞችን ተመስርቶ የሚጓዝ ስልጣኔ ነው። ለምሳሌ የህንድ ስልጣኔ የኢንዱስን ወንዝ ይዟል። የክሬቴ ስልጣኔ ኤጂያንን ወንዝ ይዟል። የቻይና ስልጣኔ የቢጫ ወንዝ የሚባለውን ይዟል። እነ መስጴጦሚያ፣ እነ ኢትዮጵያ፣ እነ ኢንዱስ፣ እነ ቻይና በአጠቃላይ አብዛኛውን ስልጣኔ ስትመለከቱ ወንዝ አካባቢ የተመሰረተ ስልጣኔ ነውና ግዮን አባይ ናይል ለስልጣኔያችን ሁሉ መነሻ አድርገን ማየት ስለምንችል ነው ዛሬ ዳሰስ ማደርግላችሁ። መጀመሪያ ግን እስቲ ስሙን እንፈትሸው። ምን ተብሎ ይጠራ ነበረ የሚለውን ነው ማየት የምንፈልገው ክቡራን ተመልካቾቻችን። የመጀመሪያው ስያሜ እንግዲህ በመጽሐፍ ቅዱስ ላይ ሰፍሮ የምናየው ስሙ ግዮን ነው። ግዮን ማለት እንግዲህ ሊቁ ኪዳነ ወልድ ሲፈቱት ራሱ ዘያሐውር በኃይል ወይርም ወድምፀ ማዩ አብይ ወግሩም፣ የውሃውን ብዛት፣ የወንዙን ስፋት፣ ያካሄዱን ኃይል፣ የጩኸቱን ግርማ፣ ፏፏቴውን፣ ፍሰቱን፣ ድምፁ እንደ ነጎድጓድ መሆኑን ያሳያል ይላል። እውነት ነው። እኔም በቦታው ተገኝቼ በተለይ ጢስ አባይ ላይ ሲያስገመግም ያውም እንግዲህ ተገድቦ ማለት ነው ለኤሌክትሪክ ኃይል የተወሰነ እዛ አካባቢ ተገድቧል። ባይገደብ ኖሮ ፍሰቱንና ነጎድጓዳማ ድምፁን እስቲ አስቡት። በጣም ይገርማልና አካሄዱ፣ ጩኸቱ፣ ግርማው በጣም የሚገርም ነው ክቡራን ተመልካቾቻችን። በተንቀሳቃሽ ፊልሙ ላይም እንደምታዩት እጅግ አስገራሚ ድምጽ ያለው ነውና ግዮን ማለት ዘያሐውር በኃይል የሚሄድ ድምፁ በጣም አካሄዱ፣ ጩኸቱ የሚያስፈራ ነው የሚል አስገራሚ ስያሜ ሰጥተውታል። ለዚህ ነው የሁለተኛው ወንዝ ስም ግዮን ነው። እርሱም የኢትዮጵያ ምድር ይከባል ብሎ ሙሴ ጽፏል ዘፍጥረት 2:13 ላይና ወንዝነቱ የኢትዮጵያ ነው ማለት ነው። ሀብቱ የኢትዮጵያ ነው። የሁለተኛው ወንዝ ስም ግዮን ነው። እርሱም የኢትዮጵያ ምድር ሁሉ ይከባል በማለት በእውነት ሁሉ ገባር ወንዞች ሁሉ ወደሱ እንደሚሄዱ በተለይ ደግሞ ያንን ደግሞ ጠራርጎ እንደሚሄድ ጽፎታል። ስለዚህ ከአራቱ አፍላጋት ከኤፌሶን፣ ከጤግሮስ፣ ከኤፍራጥስ ውስጥ የሚጠቀሰው ሁለተኛው ወንዝ ግዮን ነው ብሎ እንግዲህ ይነገራል። ሌላው ደግሞ ሪሰርች መስራት ለምትፈልጉ ደግሞ ቅዱስ ያሬድ ስለዚህ ወንዝ ጠቅሷል። በተለይ በክርስቶስ ልደት በተአምር ተለውጦ ወተትነት እንዳሳየ ደግሞ ዝማሬ በሚል መጽሐፉ የዛሬ 1500 ዘመን የነበረው ሊቁ ማህሌታይ እንዲህ ይላል። በተለይ ዝማሬው ላይ በእንተ ልደቱ ለእግዚ አድባር ኮኑ ህብስተ ሕይወት ወእፀወ ገዳምኒ ፈረዩ አስካለ በረከት ማየ ባህርኒ ኮነ ታሊበ ወማዕረ በማለት የወንዝ ውሃ ራሱ ማዕርና ሐሊብ ሆነ በማለት ይሄ ወንዝ የሐሊብነት የወተትነት ግብር ልክ በገነት እንደነበረው ጠባይ ደግሞ አሳይቷል በተአምር በማለት ሊቁ ማህሌታይ ጽፏል። ስለዚህ ለሪሰርቸሮች ራሱ ከሃይማኖት ፐርስፔክቲቭ ይሄን ራሱ መጠቀም እንደምትችሉ ካሁኑ ላመለክታችሁ ወዳለው ክቡራን ተመልካቾቻችንና ፈለገ ሐሊብ የወተት ወንዝ ነበረ በማለት ይጠቁመዋል። ስለዚህ ከአራቱ አፍላጋት የወይን ወንዝ፣ የማር ወንዝ፣ የዘይት ወንዝ መካከል የሚጠቀሰው እንግዲህ ፈለገ ሐሊብ የተባለው ግዮን እንደሆነ ነው በሊቁ ዝማሬ ላይ የምናየው። ይሄም ራሱ እንደ አንድ መነሾ ሊሆነን ይችላል ማለት ነው። ሌላው አባይ የሚል መጠሪያ ተሰጥቶታል። አባይ ማለት ሁለት ብቻ ያለው አንዱ ታላቅ ማለት ነው። በግዕዝ ቋንቋ ታላቅነቱን ማየት እንችላለን። በተለይ ግን ከአቡነ ዘራቡሩክ ታሪክ ጋራ የሚገናኝ ነው። እኔም ይሄን ለማየት ወደ አቡነ ዘራቡሩክ ቤተክርስቲያን
ጉዞ አድርጌ ነበረ። በተለይ ከአባይ ጋራ ስያሜውን የተያዙት ስያሜውን የሰጡትን ጻድቅ መካነ መቃብራቸውንም ሄጄ ተሳልሜዋለሁ። ሙት ያነሱበት ድጉ የፈወሱበትን መስቀል ሄጄ ለማየት ችያለሁ። ክቡራን ተመልካቾቻችን እሱን ለብቻው በሌላ ቪዲዮ ላይ አቀርብላችኋለሁ ስለ ቦታውም ታሪክ። በተለይ መነሻው ግሽ አባይ ይባላል። ለምን ግሽ ተባለ? ራሱ ግሽ እንግዲህ የኢትዮጵያውያን በብዛት የሃይማኖት ሀገር ከመሆኑ አንፃር እያንዳንዱ የሀገር ስያሜዎች፣ የቦታ ስያሜዎች ከሃይማኖት ታሪክ ጋራ፣ ከመጽሐፍ ቅዱስ ታሪክ ጋራ፣ ከባህል ጋራ የተዛመዱ የተያያዙ የተሰናሰሉ መሆናቸው ለኛ እንደኛ ላሉ ሀገራት እንግዳ አይደለም ብዬ አስባለሁና ከአቡነ ዘርአቡሩክ ታሪክ ጋራ ይገናኛል። ሄጄም እንዳየው ስዕላቸውም ያንን ያሳያል። በተለይ መጻሕፍታቸውን ሁሉ እዛ ባህር ውስጥ እንደጨመሩት ዜና ገላቸው ይናገራል። ለጊዮን አደራ ሰጥተው እንደሄዱ በተለይ በነበሩበት ጊዜ ይጽፋል። በተለይ ደግሞ ከ7 ዓመት በኋላ ሲመለሱ እንግዲህ ተአምር ማለት ሚራክል ማለት ሱፐርናቹራል ነው፣ ከተፈጥሮ ውጪ። ለዚህ ነው ተአምር ምንለው አንድ ነገር እና ጉሲ ጊዮን መጻሕፍቴን ትፊ አሏት። አግሺ ማለት ነውና ግሽ የተባለው ምክንያት ከዚህ የተነሳ ነው ብለው የቦታው ሊቃውንት ይናገራሉ። ያን ጊዜ መጽሐፎቻቸው ሁሉ ተንሳፈው ሲወጡ ደቀ መዝሙራቸው አባ ዘሩፋኤል በመመልከት አባ ተመልከት ዳዊት ወጣ እንዳላቸውና አባ ስላለ አባይ እንደተባለ በዛው ቦታ ያሉ ሰዎች ይናገራሉ። ለዚህ ነው ግሽ አባይ ማለት ግሽ ማለት አክሺ ወይም አውጪ ማለት ነው። ጎሳ ልቤ የቃለ ሰናይ ልቡናዬ በጎ ነገርን አወጣ ወይም አገሳ አወጣ እንደማለት ነው። ስለዚህ መጽሐፌን አክሺ ስላሏት እና ተንሳፋ ስትወጣ አባ ተመልከት ስላላቸው ግሽ አባይ እንደተባለ ስያሜውን በዚህ ምክንያት እንዳገኘ የጻድቁ ዜና ገል በተለይ በቦታው ሄጄ ባየሁት በስዕላቸው ላይ ተረድቻለሁ። ስለዚህም ስያሜው ነው። ሶስተኛው ስያሜው ናይል የሚል ስያሜ ነው። በመሰረታዊ ነገሩ ናይል የሚለው ክሬዲቱን ለሌሎች ሀገራት መስጠት የለብንም የሚል እምነት አለኝ ራሱ። ምክንያቱም ቃሉ ራሱ ግዕዛዊ ነው። ግዕዝ ደግሞ በጣም ጥንታዊ ቋንቋ እንደሆነ ይታወቃል። ቃላት መመሳሰል ሊኖር ይችላል። ለምሳሌ በግዕዙም በዕብራይስጡም በአረብኛውም ተመሳሳይ ብዙ ቃላት አሉ። መራሕያን በተለይ ለምሳሌ አነብል በግዕዝ ቋንቋ በዕብራይስጥ ቋንቋ አኒ ይላል። በግዕዝ ቋንቋ ንህነ እኛ ብንል በዕብራይስጥ ቋንቋ ናህኑ ይላል። አንትሙ እናንተ ብዬ ብናገር አቴም ይላል በዕብራይስጥ ቋንቋ። አንትን ብዬ ብናገር አቴን ይላል። ተመሳሳይ ነው ማለት ነው። በአረብኛውም በጣም ተመሳሳይ ነው። ለምሳሌ ሰኑ ይብል ኢትኒን ይላል፣ ዕብራይስጡ ደግሞ ሸኒ ይላል። ሰሉስ ብል በግዕዝ ቋንቋ አረብኛው ተሉት ይላል፣ ሽልሺ ይላል እና ረቡ ብል አርባአ ይላል፣ ሬቪ ይላል። ሐሙስ ብል በእኛው በግዕዝኛው ኸሚስ ይላል፣ ሐሚሺ ይላል በዕብራይስጥ። ስለዚህ ተመሳሳይ ነገሮች ናቸው ማለት ነው። ናይልም ራሱ የግዕዝ ቋንቋ ነው። ኒል ማለት ሁለት ትርጉም አለው። አንደኛው ልብሰ ማርያም ብሉ የሚለውን ስያሜ ይሰጣል። የሚገርም ነው። ብሉ ሰማያዊ፣ ከአንድ አይነት እንጨት የሚወጣ ህብሩ ሰማያዊ መሰል ነው እና ይሄ ነው። ሁለተኛው ደግሞ ጥቁር የሚል ፍቺ ይሰጣል። ወንዝን ሰማያዊ ነው፣ ከሰማይ ጋር ነጸብራቅ ወጥቶ ሲታይ ማለት ነው። ሌላው ደግሞ ጥቁር አባይም ይባላል። ኒል ማለት ራሱ ጥቁርም የሚል ፈለገ ኒል ይለዋል። በዕብራይስጡም ተመሳሳይ ነው፣ ኒሉስ ይለዋል እና ስታንዳርድ የሆነ አረቢኩ የወሰደው እንደው በ19 በ20ኛው ክፍለ ዘመን ቅርብ ላይ እንደሆነ ነው የሚነገረው እንጂ በእነሱማ ጥንት የነበረው ፒያህሮ ሀፒሊቴሮ ነበረ። ከዚህ እንደወሰደው ነው የሚነገረው። ስለዚህ ፈለገ ኒል ይለዋል፣ ኒሉስ ይለዋል። እንደውም ኪዳነ ወልድም በገጽ 639 ላይ ጠቅሰውታል። አዝረቅም ይባላል። አዝረቅ የሚልም ስያሜ አለው። ጥቁረቱ ሰማይ የሚመስል ለምሳሌ ብንተ አዕይንቲው አዝረቅ፣ የአይኑ ብሌን ጥቁር ነው ይባላል። ለምሳሌ ከመኒል አልባስ ዘህብረ አዝረቅ፣ ልብሱ እንደ አዝረቅ መልክ ያለ ጥቁር ነው ይባላል። ይሄ ምንድነው? ወረሴው በአምሳል አዝረቅ ይላል። ጥቁር አፈሩን ሁሉ ይዞ ከኢትዮጵያ ጭኖ ደፍርሶ ሲሄድ
የአፈሩን አሸዋውን ምኑን ይዞ ሲሄድ ደፍርሶ ጠቁሮ ነው የሚሄደው። ስለዚህ ጥቁር አባይ መባሉ ራሱ ኒሉስ ማለት ጥቁር ፈለገ ኒል ማለት ራሱ በግዕዝ ቋንቋ ጥቁርነትን ያሳያል፣ ሰማያዊነትን ያሳያል። ስለዚህ ብሉንም ያሳያል፣ ብላክንም ያሳያል ማለት ነው። ተመሳሳይ ነው። አልኒል አላዝራቁ ይላል በአረብኛ፣ በእኛም አዝረቅ እንለዋለን። ብንተ አዕይንቲው አዝረቅ ከመኒል አልባስ ዘህብር አዝረቅ የሚል እንትን ይሰጣል። ስለዚህ ግዕዙም ራሱ በጣም ጥንታዊ ቋንቋ ስለነበረ ይሄንንም ይጠቀማል። ስለዚህ ክሬዲቱን ሁሉ የነሱ ነው። ይሄንን አንጠቀምም ማለት አንችልም። ምክንያቱም የኛም ተጠቅሶ እናያለን። ፈለገ ኒል ይለዋል፣ እነሱ ደግሞ ኒል ብለው ጠቅሰውታል። ነሃል በጥንቱ ደግሞ ነሃል ወንዝ ይባላል። ነሃል ማለት ራሱ ነሃር ማለት ፈሳሽ ማለት ነው፣ ወንዝ ማለት ነው፣ ጅረት ማለት ነው፣ ባለ ብዙ ውሃ ማለት ነው። ምናሃር ይላል በግዕዙ ቋንቋ ወይም ንሂር ይላል። ንሂል፣ ናይል፣ ኒል እነዚህ ሁሉ በግዕዝ ውስጥ ያሉ በመሆናቸው ይሄን ከልብ ሊታሰብበት ይገባል ማለት ነው።